ቅዱስ ስለ አምልኮ ሲናገር ስለ መዝሙር አያወራ። መዘመርና ማምለክ በጣም የተለያየ ነገር ነው። ለዛ ነው መዝሙር ካልተቀየረ ሚደክመን ማምለክ። መዝሙር መቀጣጠል ማለት አይደለም። ማምለክ ማለት ከእግዚአብሔር ጋር የሚደረግ መንፈሳዊ ግንኙነት። አምልኮ ማንም ሰው እናንተን ተክቶ ሊያረግላችሁ የማይችለው የግል ጥሪያችሁ። ትኩረታችሁን በሙሉ አምልኮ ውስጥ ካረጋችሁ ልቤታችሁ የጌታን ሕልውና ፊል ታረጋላችሁ። እግዚአብሔር አምላካችሁን እንደሱ ስታመልኩት እህልና ውሃችሁን ይባርካል። ሳሞፋስ ብዙን ዘምራለን ግን ዋይ መጽሐፍ ቅዱስ ላይ የተጻፈው ነገር በእኛ ሕይወት ላይ ማይሆን እየዘመርን እንጂ ያመለክን ስላልሆነ you have to understand አምልኮ ሰዓት ማለት የምትጠፉበት ሰዓት ነው። አምልኮ በትክክል ካደረግነው መጽሐፍ ቅዱስ ውስጥ ያሉትን በረከቶች በሙሉ ይሰጠናል። አብዛኛውን ነገር በሕይወታችሁ የምትጸልዩት ነገር ወደ እናንተ ሕይወት የሚመለሰው በአምልኮ ነው። መልሶ ጸሎትህን ያዘንበዋል። አሜን ወርሺፕ አንዳንዴ መዝሙሩን ላታውቁ ትችላል። ይደት ማለት ምክንያቱም እዛ መዝሙር ውስጥ ያለውን ቃላት ማለታችሁ አይደለም እግዚአብሔርን ኢምፕረስ የሚያደርገው። ይሄን ቃል አለችው አይደል? የመሬት ቃል ነው። ለማንም ሰው የሚባል ቃል ነው የምንለው። እኮ ትልቅ ነህ እኮ ለብዙ ሰው ተብሏል። እግዚአብሔርን ኢምፕረስ የሚያደርገው ልባችን ያንን ነገር የሚልበት ሞቲቭ ነው። ለበዛ ነገር ፉሊ ኢመርስድ ሆነን ሰምጠን ማለታችን። መጽሐፍ ቅዱስ ወደ አቢዳራ ቤት ታቦቱ ከገባ በኋላ ይላል እግዚአብሔር ውስጡንም ውጪውንም ባረከው ይላል። ዋይ በ3 ወር 20 ምናምን ዓመት ተቀምጦ ነበር ፍልስጤም። ምንም አርጎ ያውቅ within 3 months የሰውየው ሕይወት ተቀየረ። ከዛ ዳዊት then I understand that okay now I understand the principle። ስለዚህ ታቦቱን አምጡልኝ አለ። ድንኳን ሰራ አስቀመጠና ታቦቱን ኦኬ እናንተ አምላኪዎች አለ አሁን ከዚህ በኋላ አለ 24/7 አምልኮ አለ። በዳዊት ድንኳን ውስጥ 24 ሰዓት በሳምንት ለ7 ቀን አምልኮ ነበር። ለዚህ ነው እግዚአብሔር የዳዊትን ድንኳን መልሼ እሰራታለሁ ያለ። ምክንያቱም የዳዊት ድንኳን ቅድስተ ቅዱሳን አደባባይ የለውም። የዳዊት ድንኳን ታቦቱ አለ፣ አምልኮ አለ። ልክ እንደ አቢዳራ ቤት ታቦቱ አለ፣ የአቢዳራ ልጆች አሉ፣ ያመልካሉ። that's why እግዚአብሔር ዳዊት በሄደበት ስፍራ ሁሉ ድል ይሰጣው ነበር። በዛ አምልኮ ውስጥ ዳዊት ለ40 ዓመት ሲኖር 40ውንም ዓመት በአንድም ጦርነት ተሸንፎ ያውቃል። 40 years an ending success ብቻ ነው። an ending never once ዳዊት በጦርነት ተሸንፎ ያውቃል። እግዚአብሔርም በሄደበት ስፍራ ሁሉ ድል ይሰጣው ነበር። ለዚህ ነው በእውነትና በመንፈስ ያለው አምልኮ ከውስጣችን ይወጣል። ስለዚህ ስታመልኩት እግዚአብሔር ደስ ይለዋል። ከዛ ትለመልማላችሁ። ታማችሁ ከሆነ እግዚአብሔር ፈውሱን በእናንተ ላይ ይለቃል። ስለዚህ እግዚአብሔርን አመልካለሁ። አሜን። እግዚአብሔርን አምላኪ ነሽ አንቺ በኢየሱስ ስም አሜን። ቅዱስ ስለ አምልኮ ሲናገር ስለ መዝሙር አያወራ። መዘመርና ማምለክ በጣም የተለያየ ነገር ነው።